ፐርሰናል ዴቨሎፕመንት የገባሁት መጀመሪያ መጽሐፎች አነባለሁ እና በጣም ሰዎችን አያለሁ። የሆነ ሰው ሳይ ያ ሰውዬ ላይክ ኮንፊደንሱን አየዋለሁ፣ ያለበትን ደረጃ አየዋለሁ። ምን ስለገባው ነው ይሄ ሰውዬ እዚህ ጋር የደረሰው? እሱ ምን የተለየ ነገር ስላደረገ ነው? እኔ ምን ስላላወቅኩኝ ነው? ሁላችንም የሆነ ነገር ስላላወቅን ነው አይደለ አሁን ያለንበት ደረጃ የደረስነው። የሆነ ነገር ብናቅ አሁን ካለንበት ከፍ እንላለን። ሁላችንም ላይክ ስንወለድ ምንም ነገር አውቀን አይደለም የተወለድነው። ነገር ግን እያደግን ስንመጣ እየተማርን የምንመጣቸው ነገሮች አሉ። አንድ ሰው ካንተ የሚበልጥህ በሆነች የእድሜ ልዩነትና ኤክስፒሪየንስ ነው። ያቺ ኤክስፒሪየንስ ነች ልዩነቷ። ኤክስፒሪየንሷ ምንድነች ብዬ ማወቅ ፈልግ ነበር። በጣም ብዙ ሰዎችን እጠይቃለሁ። አይ ቲንክ ፖድካስቱን ከዛ መሰለኝ የመጣው። ቁጭ ብለን እንደዚህ ስናወራ በጣም ነው መጠየቅ ማበዛውና አንዳንድ ሰው ቁጭ ብሎ ማውራት አይፈልግም ከኔ ጋር። ይሄ ልጅ ደግሞ መጣ ይላሉ እና የምጠይቃቸው ጥያቄዎች በጣም ከባድ ስለነበሩ የዛ ሰዓት የገባኝ ከባድ ስለነበሩ ሰዎች እስኪ ይሄን መጽሐፍ አንብበው ምናምን እያሉ ይጠቁሙኛል። እስኪ እዚህ ቦታ ሄድና ተማር ምናምን እያሉ እንትን ይሉኛልና መጀመሪያ ላይ ሐዋዝ የሚባል የኪነ ጥበብ ምሽት ነበር እና እዛ ላይ በጎ ሐሳቦች ፖዚቲቭ የሆኑ ቶቶች ሰዎች እየመጡ ያካፍላሉ። የዛን ጊዜ ነው የመጀመሪያው ፐርሰናል ዴቨሎፕመንት በቃ እዚህ ላይ መስራት ፈልጋለሁ ብዬ ገባሁት። ኦኬ 3 አመት ነው እሱ የሰራ ነው። እዛም ላይ በፕሮዳክሽን ነው የገባሁት። ግን በቃ ኢቨንቱን ስናዘጋጀው ከእንግዶቹ ጋር ቁጭ ብለን ስናወራ እንደገና ቪዲዮንም ኤዲት ማድረገው ነው የነበርኩ። ቁጭ ብዬ ኤዲት ሳደርገው ምናምን በቃ በደንብ እየገባ የመጣ። ከዛ በኋላ ኮርሶችን መውሰድ ጀመርኩ። በሰፊው ወደዛ ገባሁኝ።